ሰላም ጤና ይስጥልን ከቃንቄፋ ዛሬ በቪዲዮአችን ዶሮዎቹ ጤናማ ሆነው እንዲያድጉ በፍጥነት እንዲደርሱና ብዙ እንቁላል እንዲጥሉ የሚያደርጉ ዋና አመጋገብ ምስጢሮች እናያለን። ለቤታችሁም ሆነ ለንግድ ዶሮ ለመስራት እስኪ በመጀመሪያ ስለ አመጋገብ እናውራ። ዶሮዎቻችን ዝም ብለው ሆድ መሙላት ብቻ ሳይሆን ንጹህ ውሃ በጣም ያስፈልጋቸዋል፣ ቆንጆ ስለሆነ ማለት ነው። ሁለተኛ ደግሞ ለጫጩቶች ከፍተኛ ፕሮቲን ያለው ስታርተር ምግብ መስጠት፣ የካልሲየም ምንጭ የሆኑ ምግቦችን እንደተፈጨ የእንቁላል ቅርፊት ወይም የድንጋይ ዱቄት መጨመር፣ ከበሰበሰ የአትክልት ፍርፋሪ ምናምን ተደባልቆ ከተሰጣቸው ለበሽታ ሊዳረገው ይችላል። እንኳን እንቁላል መስጠት አይደለም ለጤናማቸውም ያሰጋል። ስለዚህ ብሩህ የሆነ ጤናማ የሆነ የዶሮዎቻችን ጥንቃቄ መጠበቅ አለበት። አመሰግናለሁ። ከወደዳችሁትም ላይክ፣ ሼር አድርጉ። ኮሜንት ተቀበላለሁ። አመሰግናለሁ ውድ ተመልካቾቼ፣ እግዚአብሔር ያክብርልኝ።